ሰላም ሰላም ቤተሰብ ሰላማችሁ ይብዛላችሁ። የዓለም ዳርቻ በሙሉ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝዝት ይበልላችሁ ባላችሁበት። ዛሬ ደግሞ የምንሰራው እንብላለን ቁርስ ነው የምንሰራው። ሻርዬ ማለት ነው። ብዛት ሻርዬ በሻርዬ ታውቃላችሁ። እንብላለት ነው የሚባለው ግን በአረብኛ እና እላችኋለሁ ውዶቼ። እንደዚህ እናምሳለን። ትንሽ አመሰመስ አድርገን ከዛ ውሃው እናፈላለን ማለት ነው። ውሃ እናፈላለን እንደዚህ ቅርፌና ቀረፋ ማለት ነው። ቀረፋና እንትኑን እናረጋለን ሄል ማለት ነው። ከዛ እንደዚህ ሲፈላ ደግሞ እንጨምራለን ማለት ነው። አሁን እዚህ ውስጥ እንጨምራለን። ከዛ ትንሽ ከ5 ደቂቃ በኋላ እንደዚህ እንትን ሲል ደግሞ አይተን ውሃውን እንደፋለን ማለት ነው። እናነጥፍፋለን። አንጥፍፈን ከዛ ደግሞ አብረን እንሰራለን ታላችሁ። አሁን ደግሞ ያው እንትን ብለዋል። ከዛ እናጠነፍፋለን ማለት ነው። ከዚህ አጠንፍፈናል። ከዛ ስኳር እናረግበታለን። እዚህ ላይ ስኳር አድርገን ነስንሰን ትንሽ ለ5 ደቂቃ ለ3 ደቂቃ ለ5 ደቂቃ እናስቀምጣለን። ስኳሩ ማምቶ ውሃው እስከሚያጠነፍፍ ድረስ ማለት ነው። እንግዲህ ስኳር እንደ አሰራራችሁ ነው። አንድ ኬስም ከሰራችሁ አንድ ኬስ ሙሉ ከሰራችሁ በሲኒ ነው። በዚህኛው እንትን አንድ ሙሉ ነው የምታረጉት። በዚህ በእንትኑ ማለት ነው። እኔ ግን ሳያችኋለሁ በዚህኛው ነው። እኔ አሁን በዚህ በፍንጃል ነው የሚሰራው ማለት ነው። እሷ ትንሽ ናት። አንድ ሙሉ ኬስ ከሰራችሁ 6 ሲኒ ነው የምታረጉት። እኔ ግማሽ ስለሰራሁት 3 ብቻ ነው ያረኩት ማለት ነው። ያው ስኳር በብዛት የሚፈልጉም አለ ልጆች ቤት የማይፈልጉትም አለ ማለት ነው። እና እንደዛ እላችኋለሁ ውዶቼ። ይሄን ይመስላል። አሁን ደግሞ እንደዚህ እንትን እናደርጋለን። ከዛ ውሃው ይሄኛው ይማማል ማለት ነው። እንደዚህ ማምቶ ከዛ ውሃው ይጠነፈፋል። ከዛ ነው ይሄ ደግሞ አሰራሩን አብረን እንሰራለን ማለት ነው። እንግዲህ እዚህ ደግሞ ቅቤ ወይም ዘይት ትንሽ ጠብ አድርገን በአሁኑ በስቷ ይሄን እንጨምርበታለን ማለት ነው። ከዛ ትንሽ እንደዚህ አድርገን ትንሽ እንላለን። ሄል ቡዱራ በፊት ሀብ ነው ያረኩት። አሁን ደግሞ ትንሽ ቡዱራ ሄል ቡዱራ እናሰንስበታለን። ሄል ቡዱራ ነው። ሄል ቡዱራ እናረግበታለን። ከዛ ደግሞ ዛፍራን ትንሽ ዛፍራን ማለት ነው። ከለር ይሰጣል ማለት ነው። ዛፍራን እናዘንስበታለን። ከዛ ትንሽ ከድንና አሁን እሳቱ ላይ ትንሽ እሳቱን ቀንሰን እናስቀምጣለን ለ3 ደቂቃ ለ4 ደቂቃ ማለት ነው። አሁን ደግሞ እንቁላል እንሰራለን። ያው እንቁላሉን ውስጥ እንጨምራለን። 2 እንቁላል አዘጋጀው። ያው ትንሽ ነው ዛሬ የሰራው ስለሆነ 2 ይበቃል። አሁን እንሰራለን ማለት ነው። እንቁላሉ ላይ ትንሽ ፍልፍል ሶድ እናረጋለን ማለት ነው። እሺ ያው እዛ ስላላረኩ እንቁላሉ ላይ ደግሞ አረጋለሁ ማለት ነው። ያው ጣዋ ላይ ትንሽ እርድ አድርገን ይሄን እዚህ ላይ እንሰራለን ማለት ነው። እርድን ስላረን ከለር ሰርተን ማለት ነው። እንደዚህ ሰርተናል። ይሄንን ደግሞ እናረጋለን እንብላለን ላይ እንጨምራለን ማለት ነው። አሁን እዚህ ላይ እንጨምራለን። ከዛ እናደበላልቃለን ማለት
ማለት ነው። እናንተም እንደዚህ ስሩ። ቀለል ያለ ስራ ነው፣ አይከብድም እላችኋለሁ ውዶቼ። ቀለል ያለ ስራ ነው። ለቁርስ ይሰራል። በብዛት በቁርስ ነው የሚሰሩት እላችኋለሁ። እናንተም ስሩ፣ ሞክሩት። ቆንጆ ነው፣ አሪፍ ነው እላችኋለሁ። በርቱ። እኔ ማበረታቱኝ። የጎደለ ነገር ካለ ደግሞ ኮሜንት ስራ አስቀምጡልኝ። ወዳችኋለሁ። ባይ ባይ። ሰላም ውዶቼ፣ ሰላም ሁኑልኝ እላችኋለሁ። ያው ይሄን ይመስላል። ይሄ ዘፍራን ነው ከላይ